እንደዛ ነው ነገር ሌላ ነገር ውስጥ አልገባም። ይሄ ራሳቸው ትልልቆቹ የተካለፉበትን ነገር አምጥታችሁ ከኔ ጋር እንዳትነጋገሩ አደራችሁ። እንደዚህ አይነት ነገር ውስጥ ላይ እንዳከብቱኝ። አየህ እንደዚህ አይነት ነገር አልፈልግም። እንዲሁ ኪላፋ ያለበት ነገር እንደምጠላ ምንም የምጠላው ነገር የለም። አላህዬ በገር በገሩን እና አዛዲና ይስራል። ፍርድ ቤት ውስጥ ታውቃላችሁ ሴት ልጅ ፊቷ ተገልጦ እንደምት ኒቃቢስት እንደምትሆን ምንም ትሆን አከሲ ዱቢና አከሲ ዳ ዱጂራ አቺ ኸይሳ ኢንሴን ነው። እዛ ውስጥ አንገባምኛል። ለዑለማዎቻችን ትተናል፣ ለመሻይኾቻችን አየ ፈትዋ ውስጥ እኔን እንዳከች በዚህ በዛ ብላችሁ እንዲያሽከርክራችሁ መከት ነገር አለ። ጅልባብ አረጌ ዘታኝ ዛሬ ደግሞ ኒቃብ ሄዱና ኡስታዞችን ጠይቁ። ይፈቀዳል አይፈቀድም? እኔ ሊጠይቁኝ እኔ ፈትዋ ሰሳት ሰምታችሁኝ ታውቃላችሁ? እዚህ ውስጥ አልገባም። ኡስታዞች ዑለማዎቻችን አላህ ያከበራቸው ሱብሓነሁ ወተዓላ አላህ ያክብራቸው፣ አላህ ይውደድላቸው። ስራቸውን እዛ ጠይቁ። አይ ትልልቆቹ ስትሄዱት የተካለፉበት እንደዚህ ጋር መጣችሁ እኔና እናንተ ይሄ ሁሉን ነገር እኛን ያዝ ብላችሁ እኮ አረፋችሁ። አይ አዑዙ ቢላሂ ሚነ ሸይጣን ረጂም ቢስሚላሂ ረህማን ረሂም። ኧረ ተው እናንተ ሰዎች፣ አላህዬ በረሕመቱ በእዝነቱ እኔንም እናንተ ነው። ይኸውላችሁ አንድ ነገር አንድ ምክር ብቻ ልንገራችሁ፣ ለሁላችሁም የሚጠቅማል። ሱብሓነሁ ወተዓላ ተጠንቀቁ ያለን ነገር አለ። አይዱኑም ነው ደግሞ ያለ ቀላል ስለሆነ አፋችሁ ላይ መታችሁ ይሄ ሐራም ነው ይሄ ሐላል ነው የምትሉ ሰዎች ማለት ነው ተጠንቀቁ። አላሁ ረቡል ዒዛ ሊማ ተሲሉ አልሲነተኩም ልኪድብ ሃዛ ሐራሙን ወሃዛ ሐላሉ ሊተፍተሩ ዐላ ላህ ልኪድብ ነው ያለው። በአላህ ሱብሓነሁ ወተዓላ ላይ ስትቀጥፉ ይሄ ሐራም ነው ይሄ ሐላል ነው ብላችሁ የምትናገሩ ኢነ ለዚነ የፍተሩነ ዐላ ላህ ልከዚብ በአላሁ ረቡል ዒዛ ላይ የሚቀጥፉ ሰዎች የሚያሹ ላ ዩፍሊሑን ነው ያለው። አይድኑም ነው ያለው። አይድኑም። አሁን ቀላል ሆኗል። ሐራም ኧረ ይሄ ሐራም ነው ይሄ ሐራም ነው ይሄ ሐራም ነው ይሄ ሐራም ነው። ትልቅ ችግር ያመጣው ደግሞ አላህ ሱብሓነሁ ወተዓላ ሐራም ያላለውን ሐራም እያደረጉ ብዙ ሰው ከዲኑ ይርቃል። ሱብሓነል ኻሊቅ መንገዱን ግልጽ አድርጎልናል። እና ሀዘ ዲነ ዩስር ነው ይሄ ዲን ገር ነው። ሊዩኸፊፉ ዐንኩም ወኹሊቀ ልኢንሳነ ደዒፋን ያለው ከእናንተ በርደንን ሊያወርድላችሁ ነው የመጣው ነው ያለው ቁርአን ላይ። ስለዚህ ሱብሓነል ኻሊቅ ከእንደገና ደግሞ ዲኑን የሚያካብድ ሰው ዲኑ ይውላችሁ ዲኑን እስርስርስር የሚያደርግ ሰው እራሱ እስርስርስር ብሎ ቁጭ ይላል። ላሙሓለተ ዲኑን ሰው ላይ የሚያከብድ ሰው እራሱ ላይ ዲፊካልት ነው የሚሆንበት። ለምን አላሁ ረቡል ዒዛ ዲናችንን ገር አድርጎልናል። በዘፈቀደ አሊሞች እያሉ እንደዚህ ነው እያሉ መናገር ጥሩ አይደለም። ለራሳችን ነገራችንን ያበላሽብናል። ስለዚህ ይውላችሁ ዱዓ አድርጉላቸው። ሂጃብ ለማያደርጉት እህቶቻችሁ ዱዓ አድርጉ። ሂጃብ አድርጉ እየተባለ መሰደብ ሳይሆን ለምን እንደሚያደርጉት ማወቅ አለባቸው። ያ ለምንድን ነው የሚያደርጉት? ማን ያዘዛቸው? ያዘዘውስ ጌታ ማን ነው? ሱብሓነሁ ወተዓላ። ሰው ሲያቅ ነው እኮ የሚያደርገው። ዝም ብለህ ሂጃብ አድርግ ብትላልከው አይደለም። ለምን እንደሚያደርግ ማን እንዳዘዘው ሲያቅ ያዘዘውስ ጌታውን ያውቀዋል ሱብሓነሁ ወተዓላ። አያችሁ። ከእንደገና ደግሞ አንድ ሴት ልጅ ሂጃብ ካደረገች አንገቷን ቢቆርጡ ከአንገቷ ላይ ወላሂ አታወልቅም። ሱብሓነሁ ወተዓላ ኢላ መን ረሒመ ረቢ አላህ ያግራላቸው። ስለዚህ ዱዓ አድርጉላቸው። ሂጃብ የማያደርጉትን ወንድም እህቶቻችሁን ማለት ነው እየሄዳችሁ አትስደቧቸው። ሁሉም ሰው የሚመስለው ጊዜ አለ። መሰተር የምሬን ነው የምላችሁ። መሰተር አሁን ሂጃብ ማድረግ ውበት ነው ራሱን የቻለ። ሱብሓነሁ ወተዓላ ደግሞ እንድትለዩ አለ። አላሁ ረቡል ዒዛ የተከበረው ቃሉ ላይ መለያ ብሎ ካለ መለየት አንፈልግ ብዴ መለየት የማትፈልጉ ካላችሁ እንግዲህ የቂያማ ቀን ስትቀሰቀሱ ከነዛ ጀማዎች ጋር ነው የምትሆኑት ማለት ነው። እንድትለዩ አለ። አሁን 5 ሴቶች አንድ ላይ ሲሄዱ ስታያቸው ሙስሊሟን ከዛ ውስጥ ፒክ ታደርጓታላችሁ፣ ትለያለች። አየህ እንድትለዩ አለ። መለያ አለ። መለያን ደግሞ በጣም ነው የምወደው እኔ። ምክንያቱም ዲስ ኢዝ አይዴንቲቲ ነው ማለት ነው፣ መለያዬ ነው ማለት ነው። ፕራውድ ሆኜ ነው ማድረግ ደስ ብሎኝ ማለት ነው። በተለይ ውጭ ዓለም ላይ ያላችሁ ታውቃላችሁ፣ ስትገቡ የሆነ ቦታ ላይ ከሆነ ፕላኔት የመጣችሁ ነው የሚመስላችሁ ሲያችሁ ማለት ነው። ዚስ አወር አንድ አይዴንቲቲያችን ነው። በቃ አላሁ ረቡል ዒዛ መለያ ብሎናል ሱብሓነሁ ወተዓላ። መለየት ደግሞ ኦፍኮርስ ወይኔድ ያለበለዚያ የቂያማ ቀን ሲቀሰቀሱ ግሩፕ አረብ የሆኑት ማንን ነው የሚከተለው?
የሚከተሉት እነማንን ነው? ዱንያ ላይ ሲከተሏቸው የነበረውን ወሊዐዝ ቢላሂ ተዓላ። ስለዚህ ውበትም ነው ለማለት ፈልጌ ነው። አየህ እህቶቼ፣ ስትለብሱ ደግሞ ምናምን እንዲህ ቡቱቱቱት አትበሉ። የቻላችሁትን ያህል ማለት ነው ባለቻችሁ። አየህ እንደዛ ነው ነገር። አላሁ ረቡል ዒዛ ኢነላሀ ጀሚል ዩሒቡ ጀማል ሱብሓነሁ ወተዓላ። ባለችን ማለት ነው ጽድድድት ብለን አከሲ ወደ ቁርአኑ ልክ እናንተ የምትጽፉት ነገር እኮ ነው ሌላ ነገር የሚያናገር። ሀይ አዑዙ ቢላሂ ሚነ ሸይጣን ረጂም ቢስሚላሂ ረሕማን ረሒም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ተዓላ ዐለይሂ ወሰለም ረቢ ሽረሕ ሊ ሰድሪ ወየስር ሊ ዐምሪ ወሕሉል ዑቅደተን ሚን ሊሳኒ የፍቀሁ ቀውሊ አላሁመ ጅዐልና ሚንሁም ወሚነ አለዚነ አመኑ ወዐሚሉ ሷሊሓት ወተዋሰው ቢልሐቅ ወተዋሰው ቢሰብር አሚን ያ ረብል ዓለሚን። የተሰራ ቪዲዮ አለሽ ወንድማችን መሐመድ አልዓሩሲ የቁርአን እንትን ተጠርቶ ነው መሰል እዛ ቦታ ላይ ያስተላለፈው ስለ ቁርአን እና هذا القرآن يهدي للتي هي أقوم የሚል አለበት እንትን አድርጌዋለሁ ሼር አድርጉት። እሺ ጀዛኩም الله تعالى خير። ሀይ ሱብሓነሁ ወተዓላ ትናንት ያቆምንበት ቦታ አለ የጀሃነም ቦታ ላይ ነው ያለነው። እህቶቼ ወንድሞቼ አላህ ይጠብቀን። እኔንም እናንተ ይኸው ስለ ጀሃነም ሲነሳ ሁሉ ቢሮታል ወሬ ብቻ የሚፈልጉ ሰዎች አሉ አላልኳቸው? ወሬ ብቻ የአላህ ቃል ሲነሳ እሽማአዘት አለ ቀልባቸው። አላህ ይጠብቀን። ወላ ይላል እንደው በረሕመቱ አላህ እየነጃ ያርገን። ሱብሓነ ልሐይ ለዚ ላ የሙት። ወሬ ብቻ ቢፈልጉ ሌላ ነገር ሲነሳ አለ ወሁም የስተብሽሩን አለ ደስ ብላችሁ ፏ ብላ ያዳመጣችሁ ያለንበት ጊዜ ሱብሓነክ በረሕመትህ ነጃ ከምትላቸው ባሮች አርገን። አሚን በሉ። አላሁማ አሚን። ላ ሐውለ ወላ ቁወተ ኢላ ቢላሂ ልዓሊይ ልዓዚም። እሺ አላሁ ረቡል ዒዛ ምን አለን? ሱብሓነሁ ወተዓላ ላ ሐውለ ወላ ቁወተ ቢካ ዛዛታ ብቻ የሚፈልጉ ሰዎች አሉ ማለት ነው። ያላየ ሱብሓነክ ጌታ እኔንም እናንተንም ነጃ አላህ ይበላል። ላ ሐውለ ወላ ቁወተ ኢላ ቢላህ ላ ሐውለ ወላ ቁወተ ኢላ ቢላሂ ልዓሊይ ልዓዚም። እሺ አሚን በሉ እናንተ። የሁላችሁ የጀነቶችን ከነገረን በኋላ ሱብሓነል ኻሊቅ ምን አለኛ ጌታ በረሕመቱ በዝነቱ። ኦኬ የጀነቶችን ከነገረን በኋላ ላ ሐውለ ወላ ቁወተ ኢላ ቢላህ። እሺ ያው ጀነቶቹን ሰምተናል። ኢነ ሃዛ ለሪዝቁና ያ አዑዙ ቢላሂ ሚነ ሸይጣን ረጂም ሃዛ ማ ትወዐዱነ ሊየውም ልሒሳብ። ይሄን የተገባላችሁ ቃል የጀነትን ሰዎች የሚበሉትን የሚጠጡትን ከነገረን በኋላ ከእንደገና ደግሞ ቃሲራቱ ጠርፋላቸው አለ ሱብሓነሁ ወተዓላ። ፐርፌክት ሆነች ፐርፌክት ከእነሱ ጋር የምትሄድ ከተናገረ በኋላ ሱብሓነል ኻሊቅ ከዛ ምን አለ? ሀዳ ይሄ ነው ቃል የተገባላችሁ። ስለ ጀነት ነግሮን ቪዩ ያደረጋችሁ አሰባችሁት? ጀነትን እዚህ ዱንያ ላይ ይሄ ሁላ ሰው ሰውን እየበላ ያለው ሰውን ገንዘብ ለማግኘት ንብረት ለማግኘት ምን ለማግኘት ነው? አላሁ ረቡል ዒዛ ያዘጋጀሁላችሁ ካስዋ አላህ አለ። ትልቅ እዛ ስጦታ አላችሁ አለ። ሀዛ ማ ቱዐዱን እያሰባችሁት ነው። ይሄ ነው እንግዲህ ቃል የተገባላችሁ አለ። ያንን በዚህ የሚቀይሩ ሰዎች አሉ። ይሄንን ደግሞ በዛ የሚቀይሩ ሰዎች አሉ። አላህ ይጠብቀን ሱብሓነሁ ወተዓላ። ትልቅ ስጦታ አዘጋጅቷል የኛ ጌታ። ሀዛ ማ ቱዐዱን የተገባለ ይሄ ነው የተገባላችሁ ቃል። እሺ ሊየውም ልሒሳብ መቼ? ለዛ ቀን ሌቱ ቀን የሒሳብ ቀን ለፍርድ ቀን የምንቆምበት ቀን ሱብሓነሁ ወተዓላ። ከዛ ምን አለ? የጀሃነምን ሲያመጣ ማለት ነው። አላህ ይጠብቀን እኔንም እናንተንም። ጀሃነምንም ሲነግረን አላሁ ረቡል ዒዛ ራሕመቱ ነው። ይሄን እንዳትረሱ ለባሮቹ። ይሄን ተጠንቀቁ። እዚህ ውስጥ እንዳትገቡ ባሮች ጠብቁ ራሳችሁን ሲል ማለት ነው። እሺ እሺ ሱብሓነል ኻሊቅ ምን አለ? አላሁመ በረሕመትህ በእዝነትህ። እሺ ሀዛ ኢነ ሊጧጊና አለ ሱብሓነል ኻሊቅ። ኢነ ሊጧጊና ጧጊን ማለት ጧገል ማ ይባላል። አንድን ነገር ድንበር አራፊ እንደፈለገው ስሜቱ እንዳዘዘው የጌታውን ትእዛዝ ሳይሆን እንደገፋችው በዛ ሂድ ስትለው በዛ ይሄዳል፣ በዚህ ሂድ ስትለው በዚህ ይሄዳል። እንደፈለገች የምታሽከረክረው ማለት ነው። ድንበር አላፊ የአላሁ ረቡል ዒዛን ድንበር እንደፈለገ የሚያልፍ
የሚመላለሱበት። ከዚህ እዛ ደግሞ ሱረቱ ረሕማን ላይ ነግሮናል አይደለም? ስብሓነክ የኔ ጌታ በረሕመቱ በእዝነቱ እኔንም እናንተን የሚጠብቀን። ጀሃነም እሱ ጀሃነም ነው፣ ገሃነም ነው። የስለውነሃ ይገባታል። ፈቢእሰል ሚሃድ ምን ያህል አቃፊ ናት አለ። ሰብስባ የምትይዝ ማለት ነው። ሀዛ ያዝ ይባላል። ፈልየذوቁሁ ቅመሳት። ሐሚሙን ወገሳቅ አላህ ይጠብቀን ስብሓንሁ ወተዓላ። ምድረው ሐሚሙን ወገሳቅ ፈሳሽ የሆነ ሐሚሙን ወገሳቅ አላህ ይጠብቀን እኔንም እናንተንም ስብሓንሁ ወተዓላ። እንዴት እንደሚገባ ማለት ነው። ፈሳሽ ሐሚም ቦል አላህ ይጠብቀን እኔንም እናንተንም። ወገሳቁ ገሳቅ ማለት ደግሞ ይሄ አሁን ገሰቀት አይኑሁ ይባላል። አይኑ ላይ እንደዚህ ሲወርድ የለም እንደዛ የሚወርድ ፈሳሽ አለ። አላህ ይጠብቀን ስብሓንሁ ወተዓላ ሁላችንንም በረሕመቱ በዝነቱ። እሺ ሱብሓነላህ። ወአኸሩን አለ ሱብሓነል ኻሊቅ። ወአኸሩ አለ ሚን ሸክሊሂ። ሌላ ደግሞ መጠጥ አለ። ሚን ሸክሊሂ ልክ እንደዛ አይነት አዝዋጅ እንደዛው አይነት የሆነ የሚጠጡት ማለት ነው። ልክ አሁን ኮክቴል ጀነት ውስጥ የጀነት ሰዎች የሚጠጡትን ነገር አለ። እነዚህም ደግሞ ጀሃነም ውስጥ እንደዛው አላቸው። አላህ ይጠብቀን ስብሓንሁ ወተዓላ። ሀዛ እሺ ሱብሓነል ኻሊቅ። ፈውጁም አለ ስብሓንሁ ወተዓላ ይነገራቸዋል። ሙቅተሒሙን ማዕኩም ከእናንተ ጋር ጆይን የሚያደርጓቸው ሌሎች ሰዎች ይመጣሉ ይባላሉ። ከላይ አሁን አናውንስመንት ያደርጋል መላይካው። የጀሃነም ሰዎችን ከስር ያሉት አሉ አይደለም? ሌሎችን ይዞ ሲመጣ አናውንስ ይደረጋል ይባላሉ። ሌላ ግሩፕ ትልቅ ግሩፕ መጣ እዛ ውስጥ የሚወረወሩ። ሙቅተሒሙን ማዕኩም ትሮን እዛ ውስጥ ስታክ የሚሆኑ እዛ ውስጥ የሚገቡ ዳክል ብሽዳ ወሱርዓ እዛ ውስጥ የሚገቡ አቅተሐመ ሱብሓነላህ። ፈለቅተሐመ ልዓቀባ ብሏል ሌላ ቦታ ላይ ሱብሓነል ኻሊቅ። ወማ አድራከ መልዓቀባ። አያቸው እቅትሓም ማለት ቸኩሎ የሚገባበት ማለት ነው። ማን ነው የሚያስገባው? ጥያቄ አለ እኮ ከይፈ የሲለ ዳኽል አይደል? ከላይ የሚወረውራቸው መላይካዎች አሉ። ይሄም ራህመቱ ነው፣ እንድንጠነቀቅ ነው። የጀነትን ሰዎች ነገረን፣ እነዚህን ሰዎች ነገረን። ለእኔና ለእናንተ ምርጫ የትኛው ነው መሆን የምትፈልጉት ነው። ሌላ ቦታ ላይ ይደዑነ ደዓ ተብሎ ነግሮናል ስብሓንሁ ወተዓላ እንዴት እንደሚወረወሩ። አላህ ይጠብቀን ስብሓንሁ ወተዓላ በራህመቱ በእዝነቱ በጀሩ አሚን ያ ረብል ዓለሚን። አያችሁ አናውንስመንት ነው የሚያደርገው። እየመጣ ነው ሌላ እያለ ማለት ነው። ስብሓንላህ ከስር ያሉት ምን ያሉ ላመርሓበን ቢሂም ቦታ የለም እነሱ እዚህ እኛ ጋር እንቀበላቸውም። ዴይ አር ኖት ዌልከም ሂር። አያችሁ ሰው እንግዳ ሲመጣ መርሓበን ቢኩም ነው። የጀነቶቹ እንዴት ነበሩ? አብረው ተቀምጠው እንዴት ነበሩ? ከጀሃነም ውስጥ ጓደኛውን አቶት ወደ መጥፎ የሚጠራውን አቶት እንዴት ነበር ቪዮ ያለው ቺርስ እያሉ እየጠጡ። እነዚህ ግን ላመርሓበን ቢኩም። ከዛ ምን ይሏቸዋል? ከላይ የሚወረወሩት ደግሞ ይኸውላችሁ ስብሓንላህ ላመርሓበን ቢኩም ሲሏቸው ከላይ ያለው ደግሞ የሚገባው በለ አንቱም ላመርሓበን ቢኩም እናንተ ናችሁ እንጂ እናንተ ናችሁ ዌልካም ያልሆናችሁት። እዚህ ውስጥ ያስገባችሁን አንቱም ቀደምቱሙሁም ለና እናንተ ናችሁ እኮ በእናንተ ምክንያት ነው እኛ እዚህ የገባ ነው። ይሄንን ያስተካከላችሁልን እናንተ ናችሁ። ይሄን መግቢያ ያስተካከላችሁልን እናንተ ናችሁ። ከላይ የምታስታውሱ ከሆነ ረሱል ሰለላሁ ተዓላ ዐለይሂ ወሰለም ቁርአኑን ሲቀሩት ምን ያደርጓቸው?